ሜምበር ሁኑ። ሜምበር ያላደሳችሁ ልጅ ደግሞ እኔ የምልሽ ግን ሜምበር 1000 ገብተን ሜምበር ጥቅሙ ምንድን ነው? አክቲቭ ያደርጋል፣ ቤትሽን ቫይራል ያወጣዋል። ኧረ እባክሽ እሺ። ይጠፋል ልበል ቁጥሩ ድጋሜ ምናምን እንትን ይላል፣ ይጠፋና ድጋሜ ይሆናል ምናምን ነው። በወጣሽ ይቀንሳል። ልብ ቅርጿን እየነኩ ሲሰጡሽ ቴንኪው ልብ ቅርጿን እየነኩ ሲሰጡሽ እንትን ይሆናል። ከዛ ሁሌም እየመጡ ሲያድሱልሽ የሸዋ አሁን አላደሽም፣ የሸዋ አፋን ነው እደሺ፣ ሜምበርሽን እደሺ። እኔ ፍቅር አመሰግናለሁ። እሺ ቴንኪው ያረጋላሽ። ዋው እኔ ሜምበር ሁኑ ብያለሁ። ያረጋላ ወይንና ይሄ ምንድነው ሜምበር በጣም አክቲቭ ያደርጋል። ወይንም ካገኘሽ ከ15 በላይ ወይን ካገኘሽ በጣም አሪፍ ነው። ሌትስ ጎ ታብ አድርጉ ውዶቼ፣ ታብ እናድርግ። ታብ ወይኔን ስላስከበርሽልኝ አመሰግናለሁ የኔ ቆንጆ። ፍቅራ ያንኪስኪ እኔ እናት በቃ እልክልሻለሁ። እሺ እሺ እናቴ፣ እሺ እናቴ። ኮፒ ሊንክ እኮ አይደለም ያልኩት የኔ ፍቅር። ሜምበር ጠቁሯል። አዳኞች የሚለው ይታይሻል፣ በቅርጽ ያለበት እሱ ጠቁሮብሻልና ሜምበር ማለት እሱ ነው። እሺ ውዶች፣ ሜምበር ያላደሳቸው ሜምበራችን 1000 ከገባ አክቲቭ ይሆናል። ፍቅሮች አክቲቭ። እስኪ የሆነ ሰው ላስገባ። ሃይ ግምጃዬ፣ እንዴት ነሽ? እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። የሊቨርፑል ደጋፊ ነሽ? አዎ። አይ ጥሩ ነው። አንድ አካባቢ ነን። እየጸለያችሁ ነው ለነገ ታዲያ ለኛ ለማንቸስተሮች? ለኳስ ነው የምጸልየው። ግድ ነው። ኦኬ ታብታብ አድርጉ ጋይሶች፣ እንቀጥቀጥ እስኪ ትንሽ 1-2 ጨዋታ እንቀጥቀጥ። ታብ እናድርጉ ዶቼ፣ ኤቭሪባዲ ታብ አድርጉ። ፉጬ ጠፋ። ምን ሆነ ነው? እኔ አባቴ የጠፋው እና ሜምበር ያልሆናችሁ ልጆች ሜምበር ሁኑ ፍቅሮቼ፣ ፕሊዝ። ዛሬ ደግሞ በጣም አምሮብሃል ግምጃዬ፣ አመሰግናለሁ። ሁሌም ታደንቅኛለች። ቴንክ ዩ ሶ ማች። አንቺን በጣም አምሮብሻል። ዛሬ 3ኛ ቀን ስንገናኛ። አዎ ቴንክ ዩ ማሂዬ፣ አልደበረሽማ ጋይስ። ትሪፕል ኤኒ ጊፍት ትሪፕል ታብታብ አድርጉ። ኮፒ ሊንክ። ኦኬ ማሂዬ፣ ቴንክ ዩ ሶ ማች። ይመስለኛል ምን ያስቅሻል? ታብ አድርጉ ፍቅሮቼ። አበባ ያላችሁ 3 አበባውን ትሰጣላችሁ። 3 አበባ ስጡ አሁን። ቴንክ ዩ። ሌላ 2 ሰው አበባ ሙሉበት ለደብል። ደብል ነው ጋይስ።
የኔ ጊፍት ጋር ማንኛውንም ጊፍት በ3 ነው በ2 ነው የሚያባዘው። በቃ መጣው። እሺ ማይ ይሄን ጨዋታ ጮቼ መጣው። እስኪ ተረጋጋ። አንዴ ተረጋጋ። እስኪ ግምጃዬ ይሄን ብቻ ነው እሺ የምትጮተው? ልውጣ ነው ግምጃ። ይቅርታ እሺ ልተኛ ነው። እሺ እኔ ጎረም ችግር የለውም። ደግሞ በጣም ቆንጆ ነሽ። ሳላደንቅሽ እንዳልወጣ። እንዳንቺ አይነት ምን አለ? 1 2 3 ብትኖሩ ምን አለ? ብቻሽን ሆነሽ እንዳንተ አይነቱም 3 4 መሆን ነበረበት። በእውነቱ ነገር እውነት ነው። የአላህ ሰው ወላሂ ሀቅ ነው። ትክክለኛ ነገር ነው የተናገርሽው። አሁን ይህንን ኮሜንት ከምትጽፉ ታፕታፕ ብታረጉበት የት በደረስን። ሀቅ ነው። እንደ አይነት 3 ወንድ ቢኖር ዱባይ ላይ በዚህች ምድር እንደ ሰው ኖሬ ሞቼ ላይቀር ምን አናገረኝ ክፉ ነገር ግን ነው። ኢትዮጵያ አይደለም እንደምንኖረው? ኖ ዱባይ። አይ ለምን አላሰሩም ብዬ ነው። ኢትዮጵያ ስገባ ታሰራለሁ፣ ችግር የለውም። አንቺ የት ነው ያለሽው? ኢትዮጵያ። ኦኬ። አልገባኝም ያንቺ አካሄድ በፍቅር አብሮ ኪኒ ዋትስአፕ ሳውዲ ናት ልንገርህ ብዬ ነው። የትም ትሆን እኔ መወዳት እህቴ ነች። ቻው የኔ ቆንጆ። አረግፋችሁ አምና ላይ ነው እንትልኝ። ይሄ ጉልቻ ራስ ይላሉ። ምን አገባችሁ? ይሄ ጣሳ ራስ ይላሉ። ይሄ የጦሳ ተራራን የመሰለ ይላሉ። ይሄ ምንም ማትሉት ጉድ የላችሁም እኮ ማትሉት ጉድ የላችሁም። ኦሽት እንዴት እንዳፈንኩት እኔና እግዚአብሔርን የምናውቀው። ከላይ በዋትስአፕ አንድ ሴትዮ የጦሳ ተራራን የመሰለ ሰው እያስገብተሻል ትለኛለች። እዚህ ጋር እናንተ እየጻፉለት አይደል እንዴ? ሰው አይመስልም። እና ምንድነው የሚመስለው? ግምጃዬ ብላ የራሴን ስም ግጥም አድርጋ መታታይ ትለኛለች። እንዴት ራሱ ሰው ይሰማል? የኔ ቆንጆ አልሰማሽም፣ ምክንያቱም የራሴን ስም ነው ያልሽ። የኔ ወድ ምን ይሉታል? አሁን ምን ይሉታል? መጡ ዲነሽ ጤና ይስጥልኝ። እንዴት ነሽ? አለው። እንዴት ነሽ? ፋያ ትችላለች። በትንሹ ትችላለች። በጣም ቴንኪው ቬሪ ማች